በዚህ ሳምንት እንደምናውቀው ብላክ ፍራይዴ ነው፣ ግፊያ ነው፣ እርግጫ ነው፣ ሩጫ ነው ሁሉ ነገር እና እስቲ አንዳንድ ነገሮች እኛ የታዘብናቸውን ነገሮች እና ኪሳችንን ደግሞ አምልጦን ክሬዲት ካርዳችንን ጫር አድርገን ከዛ ከ15 ቀን በኋላ ቢሉ ሲመጣ እንዳንደነግጥ። ብላክ ፍራይዴ ሬዲ ነህ? በጣም ተዘጋጅቻለሁ። እዚህ ሀገር እንዳለን ሁሉ እቺ ጊዜ እንግዲህ ቀለብ ቶሎ አሪፍ እቃውን አይደል ይላሉ። እቃው ግን እንዴት ነው የሚለውን ነገር እስቲ መጀመሪያ ብላክ ፍራይዴ ከየት ነው የመጣው? ብላክ ፍራይዴ ይባላል እንዴት ነው ነገር? I think ብላክ ፍራይዴ ሄዳችሁ ሉክ አፕ ማድረግ ትችላላችሁ። ፊላዴልፊያ ውስጥ ታንክስጊቪንግ በኋላ ሰው ትራፊክ ጃም ምናምን ይፈጥርና በቃ ጭንቅንቅ ይላል ሲቲው እና ነው ብላክ ፍራይዴ ያሉት። ከዛ ሪቴል ማርኬተሮቹ ደግሞ ይሄንን ወሰዱና ለኛ ለምን አንጠቀሙም ሰውን እንበዝብዝ ብለው ይሄንን ብላክ ፍራይዴ ብለው ዲሎች ፈጠሩ። ኪስና ቆርቆዝ ነው የሚባለው። እና አሁን ብላክ ፍራይዴ ነው እና አሁን ሁሉም ነገር በቃ ዲስካውንት ላይ ነው የምታዩት ነገር በሞላ 50% ዲስካውንት 30% ዲስካውንት ይላቸዋል አሁን በሚቀጥሉት 3-4 ቀናት ውስጥ። እና የትኛው ዲስካውንት ትክክለኛ ነው የሚል ጥያቄም ያስነሳል። እሱ በጣም ትክክል ነው። ከዚህ በፊት እንዳየነው ታርጌት ላይ አንዳንድ ሩመሮች ነበሩ። ለምሳሌ ፕራይሱ ሳይቀንስ ደሴም ሆኖ 20% ዲስካውንት ብሎ በቀይ ብላክ ፍራይዴ ዲል ተብሎ ይለጠፋል። እንደዚህ አይነት ነገሮች አይተናል። አማዞን ላይም እንደዚሁ ኦክቶበር ላይ ዋጋውን ይጨምሩትና ከዛ እንደገና ብላክ ፍራይዴ ሲደርስ የሚገርም ቅናሽ ብለው 20% አወርደነዋል ብለው ያው ፕራይሱን መልሰው ዋናው የነበረበት ቦታ ላይ በመመለስ እንደዚህ አይነት ይሄንን ነገር በጣም መጠንቀቅ አላችሁ። ስፔሲፊክሊ አማዞን ላይ ምንድን ነበር አፕሊኬሽን መጠቀም የምችለው? ካመል የሚባል አለ። ያ እዚህ ጋር እናስቀምጠዋለን። ካመል የሚባል አፕሊኬሽን አለ። ፕራይስ ሂስትሪውን ኦቨር ታይም ይሄ ፕሮዳክት ምን ያህል እንደነበር ማየት ትችላላችሁ። ትሩሊ ቀናሽ ነው ኦር ዝም ብለው እየዋሹኝ ነው የሚለውን ነገር ለማየት። ሌላው ነገር እንደምናውቀው ቲቪ በ50 ብር በ100 ብር የሚሉ ይችላሉ፣ በ200 ብር የሚሉ ይችላሉ። እና እነዚህ ቲቪዎች አሁን በጣም እያየን ያለ ነገር ምንድን ነው? ለብላክ ፍራይዴ ተብሎ ብቻ የሚሰሩ ቲቪዎች አሉ። ቅራቅንቦች ኳሊቲያቸው በጣም ኳሊቲ የወረደ ማቴሪያል የሚጠቀሙ ስፔሲፊክሊ ለብላክ ፍራይዴ ብቻ ተብሎ ማኒፋክቸር የሚደረጉ ቲቪዎች አሉ። እና እነዛን ኪፕ ኢን ማይንድ። እኔ አምና ሴይንግ ጠቃሚ አይደሉም እያልኩ አይደለም። እኔ ራሴ አሁን ለምሳሌ በ65 ኢንች ቲቪ በ200 ብር ገዝቻለሁ። አይ ዶንት ማይንድ ሃቪንግ ኢት። ግን ኳሊቲው ምናምን ነገር ኦኤልኢዲ ምናምን የምትሉ ነገር ከሆነ ማይት ናት ቢ ዘ ቤስት ኳሊቲ። ሶ ጀስት ኪፕ ዳት ኢን ማይንድ። እና ምን እቃዎች ደግሞ ብንገዛ ያዋጣል፣ ምን እቃዎች ብትገዙ ይሻላል ሚሎስ? ዩዥሊ ቢዩቲ ፕሮዳክት ምናምን የምትጠቀሙ ከሆነ ሴቶች ሆናችሁ ሲቀንሱ አሪፍ ዋጋ ከሆኑ ብር ካላችሁ ስታክ አፕ ማድረግ ይመረጣል። አሁን ለምሳሌ አፕል ዩዥሊ ሴል አይወጣም አይደል? ሴል አይቻላቅም። ግን ካለና ብላክ ፍራይዴ ላይ ቅናሽ ካለ ዋናው ነገር ኦልሬዲ ለመግዛት ካሰባችሁ ይህንን ነገር ማድረግ ነው። ዋናው ነገር ኢሞሽናችሁን ወይም ደግሞ ምንድን ነው የሚባለው ኢሞሽናል ፐርቼስ ነው። አዎ እሱን ነገር መቀነስ ነው ዋናው ነገር። ለምን እዛ ጋር ስትሄዱ ሁሉ ነገር ዲስካውንት ይመስላችኋል፣ ግን እንዳለው ብዙዎቹ ዲስካውንትድ አይደሉም። ደግሞ አንድ ነገር አሁን ሄዳችሁ ሱቅ ውስጥ 200 ብር ስታወጡ ወር 50 ብር ጨምራችሁ ካወጣችሁ የሆነ 10 ብር ቀንሳለሁ ካላችሁ you're not saving money, you're spending extra money። ብዙ ብር ያወጣችሁ ናንሰንስ ነው። ሌላው ነገር ዋች አውት ማድረግ ያለብን ነገር አፎርድ የማታደርጉትን ነገር ላለመግዛት መሞከር ነው። አሁን እያደረገ ያለው ነገር ምንድን ነው? አፈርም የሚባል አለ። እነዚህ ክሬዲት ካርዳችሁን ወይ ክሬዲት ስኮራችሁን ሳይነካ ፔመንት ፕላን ላይ ምናምን ያስገባችኋል። እና በፔመንት ፕላን ለመግዛት ሳሰባችሁ አቅማችሁ አይፈቅድም ማለት ነው። ስለዚህ ስፔሻሊ የቤት ነገር ሆኖ ላይክ ከ1000 ብር በታች ወይ 500 ብር በታች ሆኖ ፔመንት ፕላን ላይ ያስገብቶ መግዛት በጣም በጣም የማይመከር ነገር ነው። ኤክስቦክስ ገዛለሁ PS5 ገዛለሁ ብለህ ፔመንት ፕላን ማድረግ ካለብህ ያው እንግዲህ አያስፈልግም ማለት ነው። አይደል ነው ድረስበት። we're not saying like አሁን ለምሳሌ እነዚህ ክሬዲት ካርዶች ምናምን እኮ ችግር ኖሮባችሁ ኤክስቴንድ ለማድረግ መንዝሊ በጀታችሁ ምናምን ጠቃሚ ነገር ነው። ግን ለእንደዚህ አይነት ለማያስፈልግ ነገር you can say no። አንዳንድ ጊዜ ልጆቻችሁም ሊሆን ይችላል PS5 በጣም ነው የምፈልገው አባቴ ወይ እናቴ ነገር ብሏችሁ ከሆነ ብር ከሌላችሁ is better to explain ለነሱ እስቲ ይለፈን የሚቀጥለው ጊዜ አደርግልሃለሁ ማየት ይቻላል እንጂ ፋይናንሻል ስትሬን ውስጥ የሌላችሁን ብር ማውጣት ጥሩ አይደለም። እዚህ ሀገር እናውቃለን
ዲፕሬሲንግ ሊሆን ይችላል ህይወት እና ይሄንን ጥቁር ገደል ደግሞ ለመሙላት በቃ ፐርቼስ ማድረግና ክሬዲት ካርድ ጭሮ ፐርቼስ ማድረግና ምንድን ነው ሌላው ያለው ማለት ምግብ መብላት ነው ያለው አማራጭ። that's why you see እነዚህን ሁለት ነገሮች you have to keep them in check በጣም መጠንቀቅ አለባችሁ። I'm sorry to say ግን አንዳንድ ጊዜ we all fall to this type of schemes። በቃ ሁሉ ነገር አሁን ክሬዲት ካርድ አክሰሰብል ስለሆነ መጫር። ስለዚህ በተቻላችሁ መጠን ፕላን አውት አድርጉ። ምን ያህል ስፔንድ እንደምታደርጉ፣ ጎላችሁ ምንድነው? ሁሉ ጊዜ የምትገዙት ነገር የሚያስፈልጋችሁ ነገር ሆኖ ካገኛችሁት ግን ዲስካውንት ላይ ከሆነ it's fine to buy it ባልክም ብትገዛ doesn't matter። ሁሉ ጊዜ የምትጠቀሙት ነገር ከሆነ ፕላን አውት ያደረጋችሁት ነገር ከሆነ ብትገዙት it's fine። ግን ስቶር ውስጥ እየዞሩ ከዛ በኋላ እያነሱ መጨረሻ ላይ ራካፕ ካደረገ በኋላ ቢሉን ያው ሪስክ አለው ለማለት ነው። ሪዋርድ የሌለው sometimes አሉ እቃዎች እኮ የሉም ማለት አይደለም። ጠቃሚ እቃዎች በደንብ ዲስካውንት ሆነው የሚወጡ አሉ። ግን is it worth your time እዛ ረሽ ውስጥ ገብተህ እንትን ማለት sometimes it is። አንዳንድ ጊዜ ግን የማያስፈልግ ብዙ ጊዜ ምንድን ነው የሚያደርጉት? አሁን እነዚህ ትንንሽ እቃዎች አሉ እነዚህ ቫኪዩም ምናምን እነሱ ችግር የለውም እውነት ቅናሽ ናቸው usually። እነሱን ለመግዛት ግን ብላችሁ ገብታችሁ ሌላ ነገር መግዛት that's why እነሱም እኮ ያውቃል there is like research እኮ ይሰራ research department አላቸው እነዚህ ሪቴል ስቶሮች እኮ ዝም ብለው አይደለም አጥንተው ነው እቺን እቃ ቀንሼ ባስገባው ይሄኛው እቃ ይገዛል ገብቶ ስለዚህ I'll make more money እንጂ ብሎ አይደለም። ልክ እንደ ካስኮ ማለት ነው። ቦታውን በየወሩ በየሳምንቱ በየ15 ቀኑ ይቀያይራሉ። ሶ ተመልሰ ስትሄድ እቃ እዛ ቦታ አታገኘው። ስለዚህ መዞር አለብህ ያንን እቃ ለማግኘት። ስለዚህ ስዞር ትገዛለህ ማለት ነው። ልክ እንደዛ ነው። ሰዎች ተዘጋጅተው ነው የሚጠብቋችሁ። በር አካባቢ ላይ አያረጉትም። አሁን እስቲ አሁን አርብ ዕለት ብላክ ፍራይዴ ስትሄዱ አሪፍ ዲስካውንት ያለውን ነገር አሪፍ እቃ በር ላይ አታገኙት። የት ነው የምታገኙት? መጨረሻ የስቶሩ መጨረሻ ላይ ነው የምትሄዱት። ለምን? እስከ መጨረሻ እስክደርሱ ድረስ 4-5 ታስታችኋል። ካስኮ እኮ ሁሉም ሰው ፈልጎ አይደለም። ካስኮ አይታችሁ እኮ እንዲህ ሞልቶ ሲወጣ ፈልጎ ዝም አንድ ሁለተኛ አሳለው ብሎ ከብቶ እንዲህ ደርድሮ ይወጣል። ስለዚህ keep in mind ያላችሁን ሐሳብ እስቲ አሪፍ ዲል ነው ብላችሁ ደግሞ የምታስቡትን እስቲ ኮሜንት ላይ አስቀምጡልን። እኛም እስቲ ቼክ እንድናደርገው። ስላዳመጣችሁ እናመሰግናለን። መልካም ቀን።